ዜና ምንም አልከታተልም። እኔ ትንሽ ኢሞሽናል ስለሚያደርገኝ እንደዚህ አይነት ነገሮች ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቻችን ዛሬ ደግሞ እንግዲህ በሌላ ፕሮግራም ተመልሰን መጥተናል። እንግዲህ በቅርቡ እንደምታውቁት እህታችን አዲስ ዓለም ወደ አዲስ ህይወት ወይም ደግሞ ወደ እስልምና መምጣቷ ይታወቃል። አሁን ላይ ደግሞ እንግዲህ አላህ ሱብሓነሁ ወተዓላ የቀደረውና የሻው ሆኖ ማለት ነው ይቺ እህታችን የኡምራ እድል አግኝታ ኡምራ እያደረገች ትገኛለች ማለት ነው። እዚህ ኡምራ ላይ ሆና ያስተላለፈችው በጣም ትልቅ መልእክት አለ ላልሰለሙትም እንዲሁም ደግሞ ሰልመውም ስለ እስልምና ብዙ ያልተረዱት ነገር ላላቸው ወንድምና እህቶች ሊሆን ዘንድ ማለት ነው። ተራቁተን ነበር አሁን ላይ እስልምና አለበሰን እንጂ በሚል መርህ ማለት ነው። እህታችን አዲስ ዓለም የምታስተላልፈው መልእክት አለ። እሱን እንግዲህ በኢንተርቪው መልኩ ምን ይመስላል የሚለውን ማስደምጣችሁ ሲሆን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳዘነጉ። አሁን በቀጥታ ወደ ቪዲዮ እናልፋለን። አብራችሁ ተራቁተን ነበር እስልምና ለበሰን በሚለው ቃሏ ንግግሯ ሐቂቃ እስልምና ውስጥ ተወልደን ቤተሰቦቻችን ሙስሊሞች ሆነው የኖርን ሰዎች ከተረዳነው በተሻለ መልኩ ሂጃብን ተረድቷለች ብለን ከምናስባቸው እህቶቻችን መካከል ናት። በቅርቡ እስልምናን ተወፍቃ ወደ አዲስ ዓለም አዲስ ህይወት የመጣች እህታችን አዲስ ዓለም አለች። አዲስ ዓለም ውስጥ የመጣች አዲስ ዓለማችን ናትና ባለችበት ሆና ትውውቅ ከናንተ ጋር እንድታደርግ የተሰማትንም በነገራችን ላይ በተመሳሳይ እሷም ዛሬ አብራቸው ዑምራ የመጡት ጀማዓዎቿ ወደ ጅዳ ወደ መካ ተጉዟሉ ለዑምራ። እሷ ደግሞ ይሄ ፕሮግራም እንዳለ ካወቀች በኋላ ለዚህ ፕሮግራም ክብር ለአግማስ ኢትዮጵያ ግብዣ ክብር ሰጥታ እዚሁ ቀርታለች። ምናልባት አላህ ካለ አብረን ሄደን ዑምራችንን እናደርጋለን። አዲስ በተቀመጠችበት ኢንሻአላህ መልእክቷን እንሰማለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አይደነው ብዙ የምናገረው ቃል የለኝም፣ ግን እንደዚህ አይነት የበጎ አድራጎት ድርጅቶች በቂ ያሉ በኢትዮጵያ ብዬ አላምንም። ብዙዎች ሁላችሁም ተሳትፎ ብታደርጉበት ሁሉም ይበቃ አይደለም። ዓለም ሙሉ ሰርድ ወርልድ ካንትሪ ከመሆናችንም አንጻር እንዲሁም ደግሞ አሁን ላይ ዜና ምንም አልከታተልም። እኔ ትንሽ ኢሞሽናል ስለሚያደርገኝ እንደዚህ አይነት ነገሮች ግን ቅድም ማን ልጅ አላችሁ ብሎ ሲጠይቁ ሁላችንም እጅ ስናነሳ እነዛ ሰዎች ልጆቻቸውን ግን የሚገሉበት ሚንስ ነበር የሚፈልጉት እና ትንሽ ኢሞሽናል ያደርጋል ይሄ ነገር መስማት እንደ ወላጅ እና ያንን ሁሌ ኮንሲደር ብናደርገው ሁሉም ለማገዝ ወደኋላ አንልም ነበር። ስስታሞችና ስግብግብ አንሆንም ነበርና ስለመጣችሁ እኔን ዛሬ አብራችሁ ይህንን ቀን ከአግማስ ኢትዮጵያ ጋር በጎ አድራጎት ወጣት ወንድሞቻችን በማይረባ ነገር ከሚያሳልፉ ይልቅ እስልምና ውስጥ እንደዚህ አይነት ነገር እንደሚሰራ እኔ እንደ አዲስ ሰለምቴ ማወቄ በጣም ሃይሊ ኢንከሬጅ ያደርጋል። ይሄ ሰው መሆን ራሱ በቂ ሆኖ ሳለ እስልምና ደግሞ የበለጠ ለኛ የሚያሳየን መንገድ በጣም ውበቱን ያሳያልና በጣም ነው የማመሰግነው ስለጋበዛችሁኝ። ኢንሻአላህ የተሻለውን ነገር አብረን እንደምንሰራ ልጠራጠርም። ምናልባትም እንኳን ፉሊ ያንን ከቨር ባናደርገውም እንኳን የደረስንበትን ያህል አንዳንድ እንራመዳለን። አላህ ያበርታችሁ፣ አላህ ያግዛችሁ፣ ከጎናችሁ አለን ብሎ ለማሳየት ያህል ነው እዚህ የተገኘሁት። እኔን ብላችሁ የመጣችሁት ወንድሞቼ ኢንሻአላህ አላህ ደጋግሞ ከወፈቀኝ this is my first time ስመጣ ድጋሚ ተገናኝተን እህቶቼ ጋር እንደምንጫወት ተስፋ አደርጋለሁ። አመሰግናለሁ። እንግዲህ እንደሰማችሁት በጣም ደስ የሚል ቆይታ ነበረ። እህታችን አዲስ ዓለም እያስተላለፈች ያለችው መልእክት በቅርቡ ወደ እስልምና እንደመምጣቷ ግን እስልምና ላይ ያሉ ኒዕማዎችን ባለማወቋ እስካሁኑ እየጸጸታት እንደሆነና አሁን ላይ ደግሞ በጣም ደስተኛ እንደሆነችበት እየተናገረ ትገኛለች። በዚህ ልክ እንግዲህ ከተለያዩ እህቶች ጋር እያስተዋወቋትና ዛራ እያደረጉ ይገኛሉ። በጣም ደስ የሚልና ከምንም በላይ እሷንም ያስደሰታት ነገር ቢኖር ይሄ የዛሬው እድል ነበር። እንግዲህ ዑምራ ላይ በዚህ ልክ እሷ ትልቅ መልእክት አስተላልፋለች። ይህ መረጃ ደግሞ ለተለያዩ ወንድምና እህቶች ሊጠቅም ዘንድ የምትችሉትን ያክል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንግዲህ ቤተሰብ እየሆናችሁ ቪዲዮውንም ለሌሎች ሰዎች እንዲታደርሱ እያልኩኝ ቀጣይ በአስተማሪ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።